ሃይ እንዲናችሁ ዶክተር አብይ ነኝ። አንድ አስቸኳይ የሆነ መረጃ ሰጣችኋለሁ። ሁላችሁም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ኦልሞስት ለመላው የኢትዮጵያ ሕዝብ እንድታደርሱልኝ ስል በትህትና እጠይቃለሁ። የኢትዮጵያ ጤና ሚኒስቴር እንዲሁም ደግሞ የህብረተሰብ ጤና ኢንስቲትዩት አንድ ላይ ሆኖ የሰጡት መግለጫ አለ። በሚኒስቴር መስሪያ ቤቱ ተጨማሪ የሆነ መረጃ ወይም ደግሞ መግለጫ እስከሚሰጡ ድረስ ለመከላከል የሚከተሉትን ምክረ ሀሳቦች እንድታደርጉ ይላል። ይሄ ለእናንተ ነው። አይናችሁ ከመጥፋቱ በፊት ይህንን ቪዲዮ ለጥንቃቄ አድምጡት። ሁሉም የስልክ ተጠቃሚ አደጋ ላይ ነው ተብሏል። እንግዲህ ይህንን ቪዲዮ እስከ መጨረሻው በማዳመጥ ሁላችሁም ላልሰሙት አድርሷቸው። የአይን ስፔሻሊስት ሐኪሞች ሞባይል ስልክ የሚያመጣብን ጣጣ እንግዲህ በግልጽ ተናግረዋል። ይህም የሆነበት ምክንያት እንግዲህ ብዙ ሰዎች እንደሚታወቀው ማታ አልጋቸው ላይ ሆነው መብራት አጥፍተው ወይም ፈዘዝ ባለ መብራት ተንቀሳቃሽ ስልካቸውን እንደሚጠቀሙ ስለሚታወቅ ራሳቸውን ከማይድን ህመም ጠብቁ ሲሉ እንግዲህ እነዚህ ሐኪሞቹም መልእክታቸው አስተላልፈዋል። ቪዲዮውን እንደተመለከታችሁት ከስልካችን የሚወጣው ብርሃን አይናችንን እስከ ማጥፋት ሊደርስ ይችላል። ታዲያ መፍትሄው ምንድነው ካላችሁኝ በብዙ ስፔሻሊስት ዶክተሮች ማረጋገጫ የተሰጠው እንዲሁም ብዙ ሰዎች ላይ ተሞክሮ የተሳካላቸው ከስልካችን የሚወጣው ብርሃን አይናችንን ምንም ጉዳት እንዳያደርስበት የሚያደርግ ሁላችንም ስልካችን ላይ ጭነን ከስልካችን ሴቲንግ ጋር በማገናኘት ለአንዴና ለመጨረሻ ጊዜ አይናችንን ከስልካችን ብርሃን መከላከል የምንችልበትን ሶፍትዌር ሰርተውልናል። ታዲያ እናንተም ይህንን ሶፍትዌር ከየት እንደምታገኙትና እንዴት ስልካችሁ ላይ ጭናችሁ መጠቀም እንደምትችሉ አሳያችኋለሁ። ይሄ ቪዲዮ ከጠቀማችሁ ፎሎ ታደርጉኛላችሁ። በመጀመሪያ ስልካችሁ ላይ አፕሊኬሽን ወደምትጭኑበት ስልካችሁ ላይ ወዳለው ፕሌይ ስቶር ትገባላችሁ። በመቀጠል ሰርች ቦታው ላይ ትመጡና ኤክሰራቴክ ብላችሁ በዚህ መልኩ ሰርች ታደርጋላችሁ። በመቀጠል ይሄ አፕሊኬሽን ይመጣላችኋል። ይሄን አፕሊኬሽን ስልካችሁ ላይ በመጫን ኦፕን ብላችሁ ትከፍቱታላችሁ። በመቀጠል ሰርች ቦታው ላይ ትመጡና አሁንም EYE ብላችሁ በዚህ መልኩ ሰርች ታደርጋላችሁ። በመቀጠል ይሄ ፎቶ ይመጣላችኋል። ይሄን ፎቶ በመጫን ወደ ውስጥ ትገባላችሁ። ከዛ እንዲህ ወደ ታች ሄዳችሁ ዳውንሎድ የምትለዋን በተን ትጫናላችሁ። ይሄ አፕሊኬሽን ይመጣላችኋል። ይሄን አፕሊኬሽን ስልካችሁ ላይ በመጫን ከዚህ ከምታገኟቸው ኦፕሽኖች ውስጥ ሴቲንግ ወደምትለዋ ትገቡና እዚህ ጋር የምታገኟቸውን እንዳለ ሴቲንጎች ታበራዎቻላችሁ። ሼክ ሴንሲቲቪቲ የሚለውንም እስከ መጨረሻ ትሞሉታላችሁ። ከዚህ በኋላ ይህ አፕሊኬሽን አካባቢያቸው ላይ ያለውን ላይት በራሱ ያስተካክልላችኋል። እንደዚህ አይነት ጠቃሚ ቪዲዮ ማግኘት የምትፈልጉ ከሆነ ይህን አካውንት ፎሎ ማድረግ እንዳትረሱ። ይመቻችሁ። ሶ ፕሊዝ ጥንቃቄ እናደርግ ማለት ፈልጋለሁ። አመሰግናለሁ። ዶክተር አብይ ነኝ፣ አንገት በላይ ቀዶ ሕክምና ስፔሻሊስት ሐኪም። ደህና እደሩ።